አንዳንዶቹ የህወሓት የአማርኛው ዲፓርትመንት ይሉታል። ድርጅቱን በውል የተረዱ ግን የዚህ ድርጅት ዋና ሰዎች የእናት ቋንቋቸው አማርኛ እንዳልሆነ ጠንቅቀው ስለሚረዱ አይ የባዕዲን ሰዎች በአማራ ማለት ለህወሓት የኛ ሰው በደማስቆ እንደማለት ነው ሲሉ ይደመጣሉ። እውነትም የወቅቱ የባዕዲን ጠንሳሽ ቀላሾችን ስንመነጥራቸው ወዲ ስምዖን፣ ወዲ ካሳ፣ ወዲ ተክለ ብርሃን፣ ወዲ ለገሰ ካልን በኋላ ነው ወደ መናጆቹ የምንሄደው። ያም ሆኖ አንዳንዴ በአማራ ህዝብ ላይ ስለደረሰው ግፍና በደል ብልጣብልጡ በረከት ስምዖን ሲጠየቅ እኔ እንኮ ክልሉን አልመራሁም፣ ይህ ነው የሚባልም ስልጣን ኑሮኛ አቅም በማለት አሽሙረኛ ከንፈሮቹን እያጣመመ ይመልሳል። ይሁን እንጂ ክልሉን የመሩ ሰዎች ከአዲሱ ለገሰ ውጭ ዮሴፍ ረታን፣ አያሌው ጎበዜን ወይም ገዱ አንዳርጋቸውን ብንወስድ በረከት ጎንጉኖ በሸረበው ገመድ ክልሉን ጠልፈው እንደጣሉት የክልሉን ሁኔታ በቅርብ ለተከታተለ ሰው የተሰወረ ጉዳይ አይደለም። በኢህአዴግ ውስጥ ከነበሩት ዋናው አክተር ህወሓትን ጨምሮ ረዳት ተዋናዮች ኦህዴድና ደህዴን ይብዛም ይነስም አረረም መረረም የራሳቸው ተከታይ አክባሪ ያላቸው ሽማግሌዎች አሏቸው። ከዘፍጥረቱ ጀምሮ ግራ አጋቢው ብአዴን ግን እርጅና የተጫናቸው ነጭ አበቀሉ አረጋዊና አሮጊት ቢኖረውም ወድቃችሁ ተነሱ የሚላቸው የሌለ ሽበታቸውም የእንጨት ሽበት የሆነ ጥላቢሶች ሆነው አሉ። እዚህ ላይ እነርሱ ዓላማቸው የሆነውን የአማራውን ጸጋ የመግፈፍ ሥራቸውን በሚገባ ሰርተው የጨረሱ ስለሆነ የሚቆጫቸው ነገር የለም የሚሉ መኖራቸውንም መጥቀስ ተገቢ ነው። ለአንዳንድ ጥናት የብአዴን አንጋፋ መሪዎች ሕይወት ታሪክ ለማጥናት የሚሞክር ካለ ከባዱን ሥራ እንደጀመረ መገንዘብ አለበት። አዲሱ ለገሰ የት ይወለድ፣ የት ይማር፣ የእናቱ ስም ማን እንደሚባል የሚሉ መሠረታዊ ጥያቄዎች እንደጀመረ አዲሱ ለገሰ በስማ በለው ሐረርጌ ወይም አምባላጌ አሊያም አላጌ እንደተወለደ ሲሰማ ግራ ይጋባና ሁሉን እርግፍ አድርጎ ትቶ የብአዴን ዋና ሰዎችን ታሪክ በአንዲት ቃል ወፍ ዘራሾች ብሎ ሊያጠቃልለው ይችላል። ወንዶሰን ከበደ የተባለ እንደ እንግሊዝ ፕሪሚየር ሊግ ተጫዋች ከህወሓት ወደ ብአዴን በዝውውር የተቀላቀለ የኛ ሰው በደማስቋቸው ከ1997 ምርጫ ማግስት ደብረ ማርቆስ ላይ በመራው ስብሰባ አንድ አዳራሽ ውስጥ ጎጃም መርጦ ለማርያም ነው ተወልጄ ያደግኩት ማለቱን ረስቶ ከጥቂት ደቂቃዎች በኋላ ተወልጄ ባደግኩበት አምቦ ብሎ ወሬ ሲጀምር አዳራሽ ውስጥ የነበሩ ሰዎች እግዚኦታ እንዳሰሙ ይታወሳል። በረከት ስምዖንም ቢሆን ቤተሰቦቼ ከኤርትራን የመጡት እኔ ያደግኩት ጎንደር ነው ይበል እንጂ የስንት ዓመት ጮሌ ሆኖ እንደመጣ ከእናት ቋንቋው ከትግረኛው ጎን ለጎን የጎንደርን አማርኛ ለመልመድ ስንት ዓመት ፈጀበት የሚሉ ተራ ጥያቄዎች ግልጽ ሳይሆኑ ለ3 አስርተ ዓመታት ሲሸርብ ኖረ። ያም ሆኖ ራሱ ብአዴን እንደዘመረው እንዳያልፉት የለምና አማራ የነበረከትን ሽምቀቆ ገመድ የበጠሰ ሰሞን የዛሬውን አያድርገውና የለውጡ ጊዜ ወዶ ገብ ብአዴኖች የህወሓት ተላላኪ ነበርን ሲሉ የዋናዎቹ ብአዴን ማለትም የነበረከት ስምዖን ጥጆች ህወሓት ለምን ተነካብን በማለት ማይካቸውን እያንጠለጠሉ ወደ ነባር ብአዴኖች እየዞሩ ማሳጣታቸውን ተያይዘውት ነበር። እርግጥ ነው ወዶ ገብ ብአዴኖችም ለአማራ የማይጠቅሙ ከንቱ መሆናቸውን የለውጡ ጊዜ የነበራቸውን ወርቃማ ዕድል አሳልፎ በመስጠትና እርስ በርስ በመጠላለፍ ከጥልቁ በመውደቅ አስመስክረዋል። ይሁን እንጂ ጥጃ በረከቶች ለምን አብዝተው እንደሚያላዝኑ ደግሞ ይገባናል። እናም ከበረከት ጥጆች መካከል አንዱ ወደ ወንዶሰን ከበደ ሄዶ ተላላኪ ነበራችሁ እንዴ? እናቶ ገዱ ተላላኪ ነበርን ይላሉ ብሎ ሲጠይቀው ከወገቡ በላይ ህወሓት ከወገቡ በታች ብአዴን የሆነው ወንዶሰን ከበደም እንደዚህ የሚሉ የማይረቡ ናቸው፣ እኛ ፍጹም ተላላኪዎች አልነበርንም፣ እኔ የራሴ ዓላማ የራሴ አቋም ያለኝ ሰው ነኝ ባለበት ኢንተርቪው አንተ ህወሓት ሆነ ነው ትግል የጀመርከው ለምን ብአዴን ሆንክ ተብሎ ሲጠየቅ አይ መለስ እዚያ አታስፈልገንም ወደ ብአዴን ሄድ አለኝ፣ ሳልፈልግ እየከፋኝ ሄድኩ ብሎ መለሰ። ልብ በሉ፣ ይሄ ነው እንግዲህ ተላላኪ ነበርን ያሉትን ሲያወግዝ የነበረው። በመጨረሻም በረከት ስምዖንና ታደሰ ካሳ እንደ ሸረሪት በዘረጉት ድር ተቆጣጥረውት የነበረው ጥረት ቢራ ፋብሪካ የከፈተ ሰሞን ባለሙያዎችን ስለ ድርጅቱ ጽሑፍ እንዲያዘጋጁ ጋብዞ ነበር። አጋጣሚ ሆኖ
በቅርብ የማውቀው ሰው ከጥረት ካገኛቸው ሰነዶች መካከል ጥረት በአድዋ የወጣቶች መዝናኛ ማዕከልና አንደኛ ደረጃ አስፓልት መንገድ እንዳስገነባ ከሚገልጸው ሰነዱ ውስጥ አንድ ጎንደር ለሚገኝ ቤተክርስቲያን ጽናጽን መቋሚያና ከበሮ እንዳበረከተ በኩራት ጽፎታል። እነዚህ መልካም ሰዎች ለክልሉ ሕዝብ ያደረጉትን አስተዋጽኦ ከግምት ውስጥ በማስገባት ጽናጽኑም መቋሚያውም ከበሮውም ሥርዓተ ፍትሐታቸውን ያደምቅላቸው ዘንድ በመመኘት የዛሬውን ቅኝታችንን በዚሁ እንቋጫለን። ቸር ይግጠመን።